ሰላም ሰላም ቤተሰብ እንዴት ናቸው? ያለው እግዚአብሔር ይመስገን። እነዚህ ዙረታሞች ማለት ነው። ዛሬ እናንተ ዙረታሞች ነው የምላችሁ። የምር በእነሱ ቤት አልመጡም። በነገራችን ላይ ማለት ነው እኔ በብሩኬና በሀይሚ ቤት ካልመጡ ቢመጡ ራሱ የመጡ አይመስለኝም ማለት ነው። ለምንድን ነው ግን እናንተ በእነሱ ቻናል ላይ ካልመጡ በሌላ ቻናል ቢመጡ የመጡ አይመስለኝም ማለት ነው። ለምንድን ነው እና ብሩኬ ቀጭቃጃ የሀሰን ቤት ነው የመጣ። ሀይሚ ደግሞ በፍጹም ቤት ነው መጣ። ሀሰን ለብሩኬ አቤል ገዝቶ ነው ይቅርታ ምናምን እያለ ነው መጣ ማለት ነው። የኔ እናንተን ያስቀየምኩ ምናምን ነው የሚቀባጠር። እኔ በነገራችን ላይ ማለት ነው እኔ ብሩኬ የነኩ ሰዎች ይቅርታ እያሉ ቢመጡ አንዴ ከጠላው ማውደድ አልችልም። ለምንድን ነው ግን አንድ ጣላ በቃውማ ነው ናታን ነው ወንድሜ ብሩኬን ወንድሜ ላላ በቃ ያንን ግን ማለት ነው እንጀራ የልደቱ ቀን ያ ብሩኬ እንጀራ እየበላ ያለው ካው በቃ ሳይና እንደዛ ያንን ቀን አየሁ። በቃ ሆነ ወዲ ለምን እንደሆነ አላውቅም እንጃ። እነ በጣም መርዝ ነኝ ማለት ነው። እኔ በቃ በተለይ በብሩኬ ዙራ በቃ መጥቶ እንደዚህ ብሩኬን ከነኩ እኔ ወድ እንትን ይቅር አይደለም ቶሎ ለምን እንደሆነ ካላቅ ቶሎ በቃ ለይቅርታ ቅርብ ሆናለሁ ላለው ግን እንደ ቤተሰብ በቃ እንደ ቤተሰብ እንደ ቅርብ ነው ቁም የሚያዝ ማለት ነው። እኔ አላቅማ እንደዚህ በሚዲያ ነው የሚያነሱ ግን እንደ ቤተሰብ እንደኔ የሚያቁኝ ነው ቁም የሚያዝ ማለት ነው። በብሩኬ ዙራ ሰዎቹ ብሩኬን ከነኩ እና ሀሰንም እንደዛ እያለ መጥቷል። የፈለጋችሁ ሰዎች ይቅርታ አድርጉለት፣ የሱ ቻናል ሰብስክራይብ አድርጉለት፣ አበረታቱ። እኔ በበኩሌ ግን ነፃ ነኝ ማለት ነው። እና ፍፄ ደግሞ በሀይሚ ጋራ ነው የመጣ። እሱ ደግሞ ለውሻ ዳይፐር ገዝቶ ነው የመጣ ማለት ነው። ሀሰን ለብሩኬ ስጦታ አቤል ገዛ። ፍጹሜ ደግሞ ፕራንክ አድርጎ ከዛ ለውሻ አንተም ይቅርታ አትልም ነበረ ሆነ አቤል ምናምን ገዝተ እሱ ነው የመሰለኝ ሲጀምረውን ስጦታ ገዝቶባት ነው ምናምን ገዝቶላት ሄዶ ነው እንደ ብዬ ስጠብቅ እሱ ፕራንክ አድርጎ ከዛ ለውሻ ብሎ ዳይፐር አልሰጣም። እና በዚህ አጋጣሚ ደግሞ የውሻ ስም ሰማችኋ? ቲያ። አዎ ቲያ ወይንም ደግሞ ልዕልት። እናንተ የፍቅር መቀስ ብላችሁ የምታሽቃብጡላት ዜሮ ገባችሁ ማለት ነው። እየነገርኩሽ ነው። አዎ ልዕልት አለች። ከሷ በላይ ራሱ ጠራች ማለት ነው። ሀይሚ አታሽቃብጡ። ሆነ ነገር ገብታችሁ አታበኩ። በቃ ልቅ የፍቅር ቅም በቃ ፍቅር እንትን እያለ አይደለም ብላችሁ ይኸው በቃ እንደዚህ ነው ማለት ነው። ገባችሁ? ስለዚህ ልዕልት ተባለች ማለት ነው። ውሻ ስሟ ውሻም ቡቹም አይደለችም። ልዕልት ወንም ትያ። ትያ ማለት በኦሮምኛ ትያ ማለት በኦሮምኛ ትያ በአማርኛ ደግሞ የኔ። አዎ እንደዛ ነው። ትያ የኔ ነው የኔ። አዎ ትያ ይሄ ትያ የኔ እንደ አካባቢው ቀያ ቋንቋው ምናምን አላውቅም፣ ግን በኦሮምኛ ትያ ማለት እንደኛ ዙር ያለው ማለት ነው። እንደዚህኛ ዙር አካባቢ ቋንቋ ትያ ማለት የኔ ነው ማለት ነው። የኔ ነው ማለት ነው። እንደዛ ነው በአማርኛ እንደዛ ነው። በኦሮምኛ ትያ የኔ ናት። በቃ እንደዛ ነው ማለት ነው። ከዛ ራሂም ደግሞ ጨማመረችባት ልዕልት አለች። እነዚህ ስለዚህ የውሻ ምናምንም አታዋሩና ዝም በሉ ተባላችሁ። እየነገርኩሽ ነው። ቡቹ ራሱ እንዳትሉ አለች ሀይሚዬ። እንደዛ ነው የምላችሁ። ሀዘን ቀውሳና እንትን እያለ መጥቷል። እና ባካችሁ በቻናላችሁ ልቀቁ። እኔ በቃ የመጣችሁ ራሱ አይመስለኝም። ለምን እንደሆነ አላውቅም። ግን እኔ ማየት የምፈልግ ብሩኬና ሀይሚ ነው። ግን በሌላ ቤት ከመጡ እየመጡን አይመስለኝም። በእነሱ ቻናል ብቻ ከመጡ ነው የመጡ የሚመስለኝና እና ሀሰን እኔ በዚህ አልሸወድም። ይቅርታ አድርጎልኝ ምናምን ያልክ እኔ አልሸወድም። ነገ መልሰ እንደዛ ነው የምትሰድብ ወንድሜ ማለት ነው። እኔ ዛሬ አንተ ማሽቃበጥ አልችልም። መሽቃበጥ የምትፈልጉ ደግሞ ይቅርታ አድርግለት ምናምን በሉና አሽቃብጡ። እኔ ግን ሰኒ አልችልም። እሺ እናንተን እየከለከልኩ አይደለም። እኔ አልችልም። ለዛ ነው እሺ፣ ለዛ ነው በቃ የምትችሉ ነገር ነው የምታረጉ እናንተ። እኔ ደግሞ አልችልም። አንዴ ከጠላው መልሼ መሽቃበጥ አልችልም።
እኔ አላቅም። በቃ ባህሬ ነው እንደዚህ ነው የኔ ባህር እንደዚህ ነው። አንድ ሰውም ከጠላው ጠላው ዞርም ብዬ አላየም። የፈለገ ነገር ለምን ወርቅ እያለበሰ አይመጣም? ጠላው ጠላው በቃ እኔ እንደዚህ ነኝ። እኔ እንጃ። እና ይሄንን ባህሬ ደግሞ እንደምተው ጸሎት አደርጋለሁ እንጂ ጥሩ አይደለም። እንደዚህ ባህር ማለት ነው። በቃ ይቅርታ ልብ መኖር አለበታ። እኔ እንጃ ለምን እንደሆነ አላውቅምና ለማንኛውም ደህና ደሩልኝ ውዶች፣ እወዳችኋለሁ። በሰላም ደሩ። ነገ ደግሞ በእነሱ ቤት እንጠብቃለን ኢንሻአላህ።